በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በሌላ ደግሞ ሲሪየስ ተገናኝተናል። እንግዲህ ያው እነዚህን ሲሪየሶች አንድ በአንድ ቀስ እያልኩ የጀመርኩ ከዛ በየጊዜው ምንጨምርባቸው ይሆናል። ይሄኛው ዋን ኦፍ ዘ ሞስት ኢንትረስቲንግ ይመስለኛል። ብዙ ሙስሊሞችም ደግሞ የሚበጠብጣቸው እንግዲህ ይህ ክፍል ይመስለኛል። የመሐመድ ስነ ምግባር እንግዲህ የእስልምና እንዳጠቃላይ የእስልምና ስነ ምግባር አስተምህሮ ከሞራሊቲ ጋር የተያዙ አስተምህሮቻቸውን መመልከት ነው። ዛሬ የምንጀምረው ከሱረተ ኒሳ ከሱራ 4 ቁጥር 24 ላይ እስልምናዊን ቁርአን ራሱ ያገቡ ሴቶች ቢሆኑ እንኳን ፈቃደኛም እንኳን ባይሆኑ ከነሱ ጋር አንዴ ከተማረኩ አንዴ ባሪያ ከሆኑ በጦርነት ከተማረኩ በኋላ ምንም አማራጭ እንደሌላቸው ይልቁንም ደግሞ የገዟቸው የማረኳቸው ሰዎች እንደፈለጉ ግንኙነት ሊያደርጉባቸው ለአነጋገር መድፈር ማለት ነው በቀላል አማርኛ እንደሚችሉ የሚያስተምርበት ክፍል አለ። እሱን ጥቅሱ ግልጽ ነው። ከዛ በኋላ ደግሞ ጥቅሱን ተመልክተን ከሱ በኋላ የመጡ ሰዎች እንዴት እንደተገበሩት ለምን እንደተገለጠ ማብራሪያው ምን እንደሆነ ሊቃውንቱ የእስልምና ሊቃውንት የቀደሙት ሊቃውንት ምን እንደሚሉ እንመለከታለን። ስለዚህ አንድ በአንድ እንመልከት። በሁለት ከፍዬ ነው ማሳያቸው። የመጀመሪያው የጦርነት ምርኮኞች አሉ፣ ሁለተኛ ባሪያዎች ደግሞ አሉ። እንዴት እንደዚህ ብላችሁ አስቡት። አንዲት ሴት ባሪያ አለች፣ ከዛ አንዲት ሴት ሆና ደግሞ ምርኮኛ የጦርነት ምርኮኛ አሉ። ይሄ ስፔሲፊክ ይለያያሉ። ሊቃውንቱ ብዙ ተከራክረውባቸዋል በእነዚህ ጉዳዮች እና የተለያዩ ሐሳቦቻቸውን በሁለቱም ዘንድ አስቀምጥላቸዋለሁ። ስለዚህ ከጥቅሱን ጀምር። መጀመሪያ ጥቅሱ የሚለው እንዲህ ነው፣ ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዛቸው ሲቀሩ በእናንተ ላይ እርም ናቸው። እርም ናቸው ማለት የተከለከሉ ናቸው። ባል ያላት ሴትን መንካት አትችሉም። ሐራም ነው፣ ያልተፈቀደ ነው። ስትሬት ወደ ሲኦል ነው የሚሸኛችሁ። ደግሞ በምድርም ከፍተኛ ቅጣት የሚያስቀጣ ጥፋት ነው። ስለዚህ እንደዚህ ይላል፣ ከሴቶች መካከል ባል ያሏቸው በባል የተጠበቁት እነዚህ ሴቶች ወይም ንጹሐን የሆኑት ሴቶች እነዚህ ሴቶች ጋብቻቸውንና አነጋገሩን ወደፊት ሳነበውት ሊቃውንት እንዴት ነው ስለሚያታዩት አሁን እንዳይዘጋችሁ ገና ካሁን ሆናልም። ስለዚህ እነሱ በእናንተ ላይ እርም ናቸው። ማን ሲቀሩ? በእጆቻቸው የማረኳቸው። በሌላ አነጋገር ቀኝ እጃችሁ ምንድነው የሚለው? እንደውም ሀከመት አይማኑኩም ነው። ይቅርታ ተሳስቼ ሊሆን ይችላል አረበኛው፣ ተውት እሱን። ግን ቀኝ እጃቸው የገዛቻቸውን እነሱን ግን ማድረግ ትችላላችሁ፣ መገናኘት ትችላላችሁ። ከማን ምድብ ውስጥ ነው የሰጠው? አስተውላችሁ ከሆነ ባል ያላቸው ሴቶች ሆነው ነው መጀመሪያ የጀመረው። ባል ስላላቸው ሴቶች እያወራ ነው። ባል ካላቸው ሴቶች ውስጥ በምርኮ ከያዛቸው በቀር ሌሎቹ የተከለከሉ ናቸው። በሌላ አነጋገር ባል ያላቸው ሆነው ምርኮ ውስጥ ግን ካገኛቸውና ከገዛቸው እነሱን እንደፈለጋችሁ ማድረግ ትችላላችሁ፣ ጋብቻው እንዳለ ሁሉ አይቆጠርም ብለው ነው እንግዲህ ጥቅሱ ቀጥታ እያስተማረ ያለ። የቀረው ክፍል እንደፈለጋችሁ ለራሳችሁ ማንበብ ትችላላችሁ። ይሄ ጥቅስ ከየት የመጣው? ታሪኩን አንድ ሐዲስ ይነግረናል። ሱነን አቡ ዳውድ ላይ ይነግረናል። አቡ ሰዒድ አልኹድሪ እንዲህ አለ፣ የአላህ መልእክተኛ የሁነይንን ጦርነት የሁነይንና አውታስ ነው እንጂ የአውታስ ጦርነት ነው በዋነኝነት ችግር የለም ምክንያት በማድረግ ወደ አውታስ ወታደራዊ ዘመቻ የሁነይንን ጦርነት ምክንያት በማድረግ ወደ አውታስ ወታደራዊ ዘመቻ ላከ። ጠላቶቻቸውን አግኝተው ተዋጓቸው፣ አሸነፏቸውና ማርከው ወሰዷቸው። አንዳንድ የአላህ መልእክተኛ አጋሮች በጣዖት አምላኪ ባሎቻቸው ምክንያት ምርኮኛ ሴቶቹ ጋር ግንኙነት ለማድረግ ፈቃደኛ አልነበሩም። ስለዚህ ታሪኩን ተመልካቾች ወደ ጦርነት ሄደዋል፣ ተዋጉ፣ አሸነፏቸው። ከዛ ግን ማረኳቸው። ሴቶቹን ከማረካቸው በኋላ ባሎች አሏቸው። እነዚህ ሴቶች ባሎች አሏቸው። እንዴት ነው እነዚህን ሴቶች የምንገናኛቸው ብለው ፈቃደኛ መሆን አልፈለጉም። ስለዚህ አላህ ከፍ ያለው አላህ ከሴቶች በባል ጥብቆቹ እጆቻችሁ በምርኮ በያዟቸው ሲቀሩ እናንተ ላይ እርም ናቸው የሚለውን ቁርአን ጥቅስ አወረደ። ይህም ለእነርሱ የተፈቀደላቸው መጠበቂያ ጊዜያቸውን ባጠናቀቁ ጊዜ እንደሆነ ለመናገር ነው። ከዚህ በላይ ግልጽ ላደርገው
አልችልም፣ ፈርተው ነበር። እንዴት ነው እንደዚህ ሊሆን የሚችለው ብለው ነበረ። ከዛ ግን አላህ ትችላላችሁ፣ ሂዱና አድርጉት ፕሪቲማች ግን የምትጠነቀቁት ነገር አለ። የምትጠነቀቁት ደግሞ እነዚህ ሴቶች እርጉዝ መሆን የለባቸው። ስለዚህ እስከ ቀጣዩ ወር 1 ወር ተጠብቋቸውና እውነትም እርጉዝ ካልሆኑ ያን ጊዜ ለእናንተ ሐላል ናቸው፣ የተፈቀዱ ናቸው ብሎ ነው የሚያስተምረው። ገና ካሁኑ እንግዲህ በዚህ ብቻ ማስረጃ በቂ ነው ለመናገር። በቃ እናንተ አሁን ሳሂህ ነው ሐዲሱ ከስር እንደምታዩት ሼህ አልአልባኒ የሚባለው ሊቅ ሳሂህ ብሎ መድቦታል። አብዛኞቻቸውን የሆነ ሐዲስን የመደባቸው እኛ የምናገኛቸው የእሱ ናቸው። ስለዚህ ግልጽ ነው፣ ምንም ክርክር የለበት ነገር ነው። ቁርአን ግልጽ ያደርገዋል፣ ይሄ ደግሞ ሐዲስ በደንብ ይደግፈዋል። ስለዚህ ምንም የምትከራከሩበት ነገር የላቸውም። ግን በደንብ ሐሳቤን ለማጠናከር እና የኔ አቋም ብቻ እንዳልሆነ ለማመላከት ይልቁንም የጥንታዊ ታሪካዊው የእስልምና አቋም እንደነበር አሁን ያሉት እምነታቸውን የማያውቁ ወይም ደግሞ በእምነታቸው ያፈሩ በነብያቸው ያፈሩ ሰዎች ብቻ አቋም ለመከላከል ይሞክራሉ እንጂ ቀደሙት ይስማሙበት እንደነበረ ለማሳየት የተወሰኑ ምሳሌዎችን ላሳይ። ኢማም ዘመኽሸሪ የሚባል ሊቅ አለ። አብዛኛው ጊዜ ቁርአንን ወደ ሌላ ቋንቋ ሲተረጎም መጀመሪያ መመልከት ያለባቸው ተርጓሚያን አሉ። በአብዛኛው ጊዜ 5 ወደ እንግሊዝኛ በተለይ ሲተረጉሙ 5 አሉ። እነ ኢብን ከቲር፣ እነ አልጀለላይን፣ እነ ኢብን አባስ ሳይሆን ኢብን አባስ አለ፣ ዘመኽሸሪ፣ አጠባሪ። እነዚህ ሊቃውንት መካከል ዘመኽሸሪ ይጠቀሳል። የቃላቱን የአረበኛ ቃላቱን ግራማሪያን ከሚባሉት የሰዋስው ሊቃውንት ከነበሩት መካከል ስለሆነ በዛ ዘርፍ በጣም ሊቅ ስለነበረ ያንን ካጠኑ ሰዎች መካከል ነው። እሱ በዚህ ጥቅስ ላይ በሱራ 4 ላይ የሚሰጠውን ማብራሪያ እንመልከት። እነዚህ ባሎች ያሏቸው ሴቶች ናቸው። ጥቅሱ ላይ ያለው ነው። እነዚህ ባሎች ያሏቸው ሴቶች ናቸው። ጥብቆች ሚለውን እያብራራ ነው። ብልቶቻቸውን በጋብቻ በኩል ጠብቋልና እንዳልኳቸው ሊትራሊ ነው የሚናገሩ ሰዎቹ። ስለዚህም ሙህሰናትና ሙህሲናት ናቸው። እጆቻችሁ በምርኮ የያዛቸው ሲቀሩ የምትለውን ያብራራል። እሷ ደግሞ ምንድን ናት? እሷ ምን ማለት ናት? በኩፋር ወይም በማያምኑ ሰዎች ባለማመን በኩፉር ምድር ላይ ባሎች ካሏቸው ሴቶች መካከል በምርኮ የወሰዳቸውን ማለቱ ነው። እነዚህ ሙህሰናት ያገቡና ጥብቆች የሆኑት ቢሆኑም እንኳን ለሙስሊም ተዋጊዎቹ የተፈቀዱ ናቸው ይለናል። ስለዚህ ይህን አቋም ብቻ አይደለም። ሌላ አንድ ምሳሌ እንስጥ። አሰማርካንዲ የሚባል ኢማም አሰማርካንዲ ባህረል ኡሉም መሰለኝ እሱ ተፍሲር ስሙ ባህረል ኡሉም ይባላል። እሱ በሰጠው ትርጓሜ ደግሞ ከሴቶች ምርኮኞች መካከል ቀኝ እጆቻችሁ የያዙትን ወይም ምርኮኞቹ ብቻ ይላል። ምን ማለት ነው? ስለዚህ አንድ ወንድ በጦርነት ባል ያላት ሴትን ሲማርክና የማህፀኗን ንጽህና በ1 ወር የአበባ ዑደት ሲያረጋግጥ ለእርሱ ህጋዊ ወይም የተፈቀደች ትሆናለች። ይህ ከአቡ ሰዒድ አልኹድሪ ከተዘገበው ጋር ይስማማል። ቅድም ያነበብኩት ሐዲስ ራሱን የጠቀሱት ነው። ሙስሊሞች በአውታስ ቀን ከብዙ አማልክት አምላኪዎች መካከል ባሎች የነበሯቸውን ሴት ምርኮኞችን ያዙ። ሙስሊሞች ስለ እነሱ አመነቱ። ባሎች አሏቸውም አሉ። እንደውም ይሄ በደንብ ይገልጻል። ባሎች እኮ አሏቸው አሉ። ስለዚህም ልዑሉ አላህ ወይም ከፍ ከፍ ያለ አላህ ከሴቶች በባል ጥብቆቹ እጆቻችሁ በምርኮ የያዟቸውን ሲቀሩ የሚለውን ገልጿል። አላህ ከዛ የጠፋቸውን ከባላባቶች መካከል ባሎች ቢኖራቸውም አንድ ወንድ የማህፀኗን ንጽህና ካረጋገጠ በኋላ ከእሷ ጋር መገናኘቱ ምንም ጉዳት የለውም ብሎ ያስተምራል ማለት ነው። ስለዚህ ምንም ኮመንት የሚሰጥበት አይደለም። ሴቶች እንግዲህ አይታችሁ ምን እንደምትሉ መመልከት እፈልጋለሁኝ። እንዲሁም አንድ ሌላ ሐዲስ ሁሉ አለ። ማን ነው ይሄን ደግሞ የሚዘግበው? እዚህ ጋር እንዳጋጣሚ አላስቀመጥኩትም፣ ይቀርባለኝ። ግን ሌላ ቦታ ላይ ሲያስፈልግ ወይ ኮመንት ላይ ሐሳባችሁን ስጡኛችን ጥቅስ ከፈለጋችሁ። አንድ እንደውም ከማረኳቸው ሴቶች መካከል እሱን የሚዘግበው ለምሳሌ ልወበን ንኩል ፊ አስባቢ ኑዙል የሚባል መጽሐፉ ላይ ኢማም አስዩቲ ይባላል። ኢማም አስዩቲ ያንን ትልቅ ሊቃውንት መካከል አንዱ ነው። ይዘግበዋል ታሪኩን። ምንድነው የሚለው? ምንድነው ከተማረኩ ሴቶች መካከል አንዱ ሰውዬ ሊገናኛት ይፈልግና
ባል አለኝ እኮ ትለዋለች። በሌላ ነገር አለ እንዴት ነው የምትነካኝ? ባል ባለኝ ሁኔታ እንዴት ልትገናኘኝ ትፈልጋለህ? በሌላ አነጋገር ፈቃደኛ አይደለችም ማለት ነው። መድፈር ያልኳችሁ ለዚያ ፈቃደኛ አይደለችም። ስለዚህ ባላለኝ እኮ ትለዋለች። ያን ጊዜ ጥቅሱ ወረደ ብሎ ደግሞ የሚተርክበት ቦታ አለ። በሌላ አነጋገር ምን አገባሽ እንደማለት ነው። አላህ ያላት ለሴት ምን አገባሽ እንደማለት። ስለዚህ እንደዛ ብለው ጥቅሱ ግልጽ ይመስለኛል። ከዚያ ላይ ማወራበት የለም። ግን ለሌላ ደግሞ የሚተረጉሙት አንዳንድ ሊቃውንት አሉ። አብዛኞቹ የማይስማሙበት አሉ። ግን ደግሞ አንዳንዶች ደግሞ ትላልቅ የምትሏቸው ሊቃውንትም ደግሞ የሚስማሙበት ያተረጓጓም ስልት አለ። በቀኝ እጅ የማረኳቸው የሚሉትን ለጦርነት ብቻ ሳይሆን ይልቁንም ገዝተው የሚወሰዷቸው ሴቶች ካሉ ጀስት በባርነት የገዟቸው ሴቶችም ካሉ እነሱንም ያጠቃልላል የሚሉ ሊቃውንት አሉ። ከነሱ መካከል እስኪ የተወሰኑ የተዘገቡትን እንመልከት። ኢማም ኢብን አትያ በተፍሲሩ ላይ እንዲህ ብሎ ይተረካል። አብደላ ኢብን መስዑድ፣ ሰኢድ ኢብን አልሙሰይብ፣ አልሐሰን ኢብን አቢ አልሐሰን፣ ኡበይ ብን ካብ ትልቅ ፊገር ነው። ጃቢር ብን አብደላ እና ኢብን አባስ የቁርአን ተርጓሚ ነው። እሱ ማንም አይከራከርበት። እንዲህ ብለዋል። የአልሙህሰናቱ የሚለው ወይም ጥብቆቹ የሚለው ትርጉም ባሎች ያሏቸው ሴቶች ናቸው እና አንድ ወንድ ባል ያላት ሴት ባሪያ ከገዛ በስተቀር የተከለከለ ነው። እነዚህ ደግሞ እንዳሉት አስተውላችሁታል። ባሪያ ከሆነች ግዴታ በጦርነት የተገዛ ሊያትሆን ትችላለች። ግን ባል ያላት ባሪያ ከገዛ ሴት ባሪያ ከገዛ ያን ጊዜ ይሄ ጥቅስ በእሷ ላይ ይሰራል። በሌላ አነጋገር ያ ሰውዬ ሊገናኛት መብቱ ነው። ምክንያቱም ይሉና ሽያጯ ፍቺዋ ነው። ልክ ስትሸጥ አንዲት ሴት ለባርነት ተሸጠሽ ማለት ጋብቻዋ ፈረሰ ማለት ነው። ከዛ ደግሞ ስጦታዋም ወይም እንደ ስጦታ መሰጠቷም ደግሞ ፍቺዋ ነው። ወይም ደግሞ በበጎ አድራጎት ደግሞ ለአንድም ብትሰጥም ምንድን ነው ፍቺዋ ነው። ነፃ ብትወጣ ራሱ ፍቺዋ ነው። መወረስም ፍቺዋ ነው። መውረስ ሳይሆን መወረስ ብትወረስ በላ ሰውም ደግሞ ፍቺዋ ነው እና ባል ደግሞ ቢፈታት ፍቺዋ ነው። ሌላ አነጋገር 6 ጊዜ ትፈታለች ብለው ያብራሩታል። ኢብን መስዑድ ደግሞ እንዲህ ብሏል። ኢብን መስዑድም እንደምታውቁት ትልቅ ፌመስ የሆነ ሰው ነው። እንዲህ ብሏል። ባል ያላት ሴት ባሪያ ሲሸጥ ገዢው ለእርሷ የበለጠ መብት አለው። በቃ እንግዲህ ምን እንደምትሉት አላውቅም። ከባሏ በላይ እሷ ግንኙነት ለማድረግ የእሷ ገዢዋ የገዛት ሰው የበለጠ መብት አለው። እስልምና እንደዚህ ነው እንግዲህ ተመልከቱት። የመሊክ የአልሻፊኢ እና የአብዛኞቹ ምሁራን ጅምሁር ዑለማ ደግሞ የነሱ መዛሂብ ደግሞ ትምህርት ይሄ አስተሳሰብ ቤቶቻቸው አስተሳሰብ ደግሞ የሴት ባሪያ ባለቤትነት ከተላልፍ ፍቺን እንደማያካትትና በጌታው የፍቺ ድርጊት ታላቅ ካልሆነ በስተቀር ፍቺ የላትም የሚለው የሴት ባሪያ ባለቤትነት ማስተላለፍ ፍቺን እንደማያካትትና በጌታው የፍቺ ድርጊት ካልሆነ በቀር ፍቺ የላትም የሚል ነው። እነዚህ ደግሞ የቀደሙን ይቃወማሉ። እነ መሊክ እነ ሻፊዒ እነ ሌሎቹም ደግሞ ይህን ይቃወሙና አይ ስለተሸጠች ጀስት ወዲያውኑ ተፋታች ማለት አይደለም። ይልቁንም ያው አክቹዋል የሆነ ፍቺ ካልሆነ በቀር ተቀባይነት የለውም ይላሉ። ሌላ ይህንን ታሪክ የዘገበልን ኢማም አሱዩቲ ይባላል። ኢማም አሱዩቲም እንደዚሁ ቅድም ኦልሬዲ ኢንትሮዲውስ አድርጌዋለሁ። ስለዚህ የሚለውን እስኪ እንተርጉም እናንብ። ኢብን ጀሪር አጠባሪ ማለት ነው። ኢብን ጀሪር አጠባሪ ትልቁ ተርጓሚ፣ ኢብን አልሙንዚር እና ኢብን አቢ ሐቲም ከኢብን አባስ ስለ ጥቅሱ እንዲህ ብለዋል። ከኢብን አባስ ነው ያገኙት ይህን ትርጉም። እንዲህ ብለዋል። ባል ያላት ሴት ሁሉ በጦርነት ምድር ባል ያላት ሴት ካልሆነች በስተቀር ለእናንተ የተከለከለች ናት። ይሄ በጦርነት ስላለው ነው። ምክንያቱም በጦር ምድር የተማረከችው የማህፀኗን ንጽህና ካረጋገጡ በኋላ ለእናንተ የተፈቀደች ናት ይላል። አልፋሪያቢ ስሞቹን ስለወጨኳቸው ይቀርባሉኝ። ኢብን አቢ ሻይባ እና አተባራኒ ከአሊና ከኢብን መስዑድ ስለ ንግግሩ እንዲህ ብለው ዘግበዋል። ስለ ጥቅሱ
አሊ እንዲህ ብሏል፣ የብዙ አማልክት አምላኪ ሴቶች ወደ ምርኮ ሲወሰዱ ለእነሱ የተፈቀዱ ይሆናሉ። በቃ ጣዖት አምላኪ ሴት ከሆኑ እና በምርኮ ከተወሰዱ በሙስሊሞች ለሙስሊሞቹ የተፈቀዱ ናቸው፣ ባል ቢኖራቸውም። ኢብን መስዑድ እንዲህ ብሏል፣ ብዙ አማልክት አምላኪ ሴቶችም ሙስሊም ሴቶችንም ሁሉ ያጠቃልላል። እንዴት ሙስሊም ሴቶች በምርኮ ብቻ እንዳይማረኩ እንዴት እንዳሰቡት አላውቅም፣ ግን ልሽ ኬዞች ሊኖሩ ይችላሉ። ዋናው ጉዳይ ጀስት አለ ለማለት ነው። ከዛም አሁንም ኢብን አቢ ሻይባ፣ ኢብን ሁመይድ እና ኢብን ጀሪር እና ደግሞ ኢብን አልሙንዚር ከኢብን መስዑድ ስለ ንግግሩ ዘግበዋል። እነሱ ያሉት ምንድን ነው? ባል ያላት ሴት ሁሉ በንብረታችሁ ከገዛችኋት ሴት በስተቀር ለእናንተ የተከለከለች ናት። ዳሜት ማን በስማም እንግዲህ የምትሉትን እናንተ በሉ። ስለዚህ አንዲት ሴት ባል ካላትና በገንዘብ ከተገዛች ባሏ በቃ እሱም ማን ነው? ኢብን መስዑድ ደግሞ ይል ነበር የሴት ባሪያ ሽያጯ ፍቻዋ ነው ይል ነበር። ኢብን ጀሪር ከኢብን አባስ እንዲህ ብሏል፣ የሴት ባሪያ ፍቺ 6 ነው፣ 6 ጊዜ ትፈታ። ቅድሚያ ነው ሽያጯ ፍቻዋ ነው፣ ነፃ ማውጣቷ ፍቻዋ ነው፣ እንደ ስቷ መሰጠቷ ፍቻዋ ነው፣ ነፃ ማውጣቷ ፍቻዋ ነው እና በባሏ ደግሞ መፈታቷ 6ኛ ፍቺ ይሆንባታል ብሎ ይናገራል። ኢብን ጀሪር ከኢብን መስዑድ ደግሞ እንዲህ ብሎ ዘግቧል፣ ባል ያላት ሴት ባሪያ ስትሸጥ ጌታዋ ማለትም አዲሱ ባለቤት ለጾታዊ ግንኙነቷ የበለጠ መብት አለው ብሎ ተናግሯል። ስለዚህ እነዚህን ነገሮች መመልከት ተገቢ ይመስለኛል። በሌሎች እንግዲህ ምሳሌዎች ደግሞ የምንመጣበት ይሆናል። ስለዚህ እነዚህን እንግዲህ አይታችኋል፣ ሙስሊም ሴቶች ምን እንደምትፈርዱ እና ምን አይነት መልስ እንደምታገኙ እንመለከታለን። የአምላካችን ሰላም ከሁላችን ጋር ይሁን። ሰላም ቆዩ።